የእናቱን አስክሬን ቤት ትቶ ወደ ፈተና የሄደው ልጅ ጉዳይና ጥርስ ያለው ሰው ሁሉ ማዳመጥ ያለበት አዳዲስ ጥናቶችና በችሎት ውስጥ ዳኛዋንና የቀድሞ ባለቤቱን የገደለው ሰው አሳዛኝ ጉዳይ የመሳሰሉትን አስተማሪና ወቅታዊ መረጃ በ5 ደቂቃ ውስጥ አካፍላችኋለሁ። ውድ ተመልካቾቼ ቻናሉን ወቅታዊና አስተማሪ የሆኑ ሐሳቦች የሚቀርብበት ስለሆነ ሰብስክራይብ አድርጉት፣ ቪዲዮውንም ላይክ በማድረግ ጀምሩት። እንቀጥል። አልሽን አላጠፍኩምማ የእናቱን አስክሬን ቤት አስቀምጦ ሚኒስትሪ የተፈተነው የታዳጊውን ካሊድ ልብ የሚነካ እውነተኛ ታሪክ ልንገራችሁ። እናንተ ብትሆኑ ምን ታደርጉ ነበር? ገና የ14 ዓመት ታዳጊ የሆነው ካሊድ በሸገር ከተማ ኤካ ጣፎ ክፍለ ከተማ ከእናቱ ጋር ይኖር ነበር። እናቱ ከመሞታቸው ጥቂት ቀደም ብሎ ምንም ቢፈጠር የለፋህበትን ፈተና እንዳታቋርጥ ብለው ቃል ያስገቡታል። በሚያሳዝን ሁኔታ ፈተናው ሊሰጥ ሰዓታት ሲቀረው እናቱ ያርፋሉ። ካሊድ ግን ለእናቱ የገባውን ቃል ለማክበር የእናቱን አስክሬን እቤት ትቶ የጠዋት ፈተናውን ተፈተነ። ከሰዓት ደግሞ እናቱን ቀብሮ ተመልሶ የከሰዓት ፈተናውን አጠናቀቀ። ዳጉ ጆርናል የዘገበው የዚህ ታዳጊ የህይወት ፈተና የብዙዎችን ልብ ሰብሯል። ለዚህ ብርቱ ታዳጊና ለታናናሽ ወንድሞቹ መጽናናትን፣ ለእናቱ ፈጣሪ ረፍትን እንዲሰጥ እመኛለሁ። በካሊድ ቦታ እናንተ ብትሆኑ ይጥንካሪ ይኖራችሁ ነበር? ሐሳባችሁን አስቀምጡልኝ። የእናቱን አስክሬን ቤት ጥሎ የእናቱን ቃል ለመጠበቅ ወደ ፈተና አዳራሽ ያመራው ባለማህተብ ህፃን የእናቱ የመጨረሻ ቃል እኔ የሆንኩት ቢሆንም ብዙ የደከምክበት ፈተናህን እንዳታቋርጥ የሚል ነበር። ይህ ህፃን የእናቱን ቃል ለመጠበቅ ከቀብር ስነ ስርዓት በፊት ወደ 8ኛ ክፍል ክልላዊ ፈተና አዳራሽ አምርቷል። ከብዙዎችም የበርታና የመጽናናት ቃል እየተሰጠው ይገኛል። የእናቱ አደራ የጠበቀ ባለማህተብ ልጅ ፈጣሪ ያጥና ለታላቅ ስኬትም ያብቃ ብለናል። ጥርስ ያለው ሰው ሁሉ ማዳመጥ አለበት። የጥርስ ሳሙና ወይስ የተፈጥሮ መፋቂያ የትኛው ይሻላል? በአሁኑ ሰዓት በማህበራዊ ሚዲያ ላይ ይህ ጉዳይ ሰዎችን ለሁለት ከፍሏል። ሳሙና በመጠቀም በብሩሽ መጠቀም ወይስ በተፈጥሮ ውጤት ማለትም እንደ ወይራ የመሳሰሉትን እጽዋት መጠቀም? በሁለቱም የተለያዩ ሐሳቦች እየተሰጡ ነው። አንዴ ሰምተን እንመለስ። ተንቀናል፣ ተዋርደናል። እንደ ሀገር ነው የተዋረድነው ጋይስ። አንድ ወርልድ ፓኔል የተባለ ድርጅት ኢትዮጵያውያን ጥርሳቸውን አይፍቁም፣ ያ ማለትም እንግዲህ 70% የሚሆነው የኢትዮጵያ ሕዝብ ጥርሱን አይፍቅም በማለት ነው በጥናቱ መሰረት ይፋ እያደረገ የሚገኘው። ይህ ድርጅትም እንግዲህ በአንድ የቤተሰብ አባል ውስጥ 10 ሰዎች ቢኖሩ ከ10ሩ ሰዎች 7ቱ የጥርስ ሳሙና ላይ ገንዘብ አያወጡም። ያ ማለት ደግሞ ጥርሳቸውን አይፍቁም፣ የጥርሳቸውን ደህንነት አይጠብቁም። እንዲሁም ደግሞ በጣም በዘመናዊ ባልሆነ ማለትም ደግሞ እንደ መፋቂያና ስራስሮችን በመጠቀም ጥርሳቸውን መፋቅ ይፈልጋሉ እንጂ በፍጹም የጥርስ ሳሙና አይገዙም፣ አይፍቁም በማለት ነው ይህንን ሪፖርት እያወጣ የሚገኘው። በርካታ የአፍሪካ ሀገራት እንግዲህ ተመሳሳይ የሆነ ችግር ቢያጋጥማቸውም እንኳን የኢትዮጵያ ግን ለየት ያለ ነው። እንዲሁም ደግሞ በቁጥር ማለት ነው የማይፍቁ ሰዎች የሚበዙት ኢትዮጵያ ውስጥ ነው በማለት ይህንን ጥናት ይፋ አድርጓል። እናንተ በዚህ ነገር ተስማማላችሁ? ከቤተሰብ አባላችሁ ስንት ሰው ነው የማይፍቀው? እስኪ ይህንን ነገር እንዴት እንደተመለከታችሁት ሐሳባችሁን ኮሜንት ላይ አጋሩኝ። ዘመናዊውን የጥርስ ሳሙና የሚደግፉ ወገኖች በውስጥ ያለው ፍሎራይድ ጥርስ እንዳይበሰብስ ይከላከላል፣ ብሩሹም የውስጥ ክፍሎችን በደንብ ያጸዳል ይላሉ። በሌላ በኩል ደግሞ በሳሙናዎች ውስጥ ያሉ ኬሚካሎች ውሎ አድሮ የተፈጥሮ የጥርስ ሽፋንና ድድን ያበላሻሉ። ይልቁንም እንደ ወይራና አልገን ያሉ የተፈጥሮ እጽዋት ኬሚካል አልባና ጸረ ባክቴሪያ ናቸው የሚሉ ሐሳቦች እየወጡ ነው። በየቀኑ ጠዋት 99% የሚሆኑ የዚህ ትውልድ ደካማና የሲስተማቸው ጥገኛ የሆነ ሰው ያንን የፕላስቲክ ብሩሽ ይይዛል። ማይክሮፕላስቲኩን በቀጥታ ወደ ደም ስርጭቱ ይጨምራል። የናይሎን ብሩሾች እየፈራረሱ ነው። በሚሊዮን የሚቆጠሩ ጥቃቅን የፕላስቲክ ቅንጣቶች በእያንዳንዱ የብሩሽ እንቅስቃሴ ወደ ውስጣችሁ እየጨመራችሁ ነው። የምታጸዱ ይመስላችኋል፣ ግን ቀስ በቀስ እየገደላችሁ ነው። ካንሰር፣ እብጠት፣ የወደመ ሆርሞን፣ የባከነ ህይወት። እውነታውን መቋቋም ለሚችሉ ጠንካራ ሰዎች ነገሩን ላብራራው። እነሱ የቀበሩት ሚስጥር ይሄ ነው። ተፈጥሮ አስቀድማ መሳሪያውን ሰጥታናለች። ዘመናዊ ሕክምና ሊያጠፋው የሞከረውን ነገስታትና ጀግኖች ሲጠቀሙባቸው የነበረውን የ7000 ዓመት ተፈጥሯዊ መፍትሄ እንዳናቅ ይፈልጋሉ። መፋቂያ ወይም ሚስዋክ እንለዋለን። በቀጥታ ከዛፍ የተገኘ ዜሮ ፕላስቲክ፣ ዜሮ ማይክሮፕላስቲክ፣ ባክቴሪያ ተከላካይ ተፈጥሯዊ ፍሎራይድ በጥቂት ቀናት ውስጥ ጥርሳችንን ያነጣል። ጠንካራ ድድ እውነተኛ ጽዳት ይሰጠናል። የዓለም ድብቅ መሪዎች እንደኛ በፕላስቲክ አይጠቀሙም። እነሱ እውነቱን ያውቃሉ። አሁን ደግሞ እኛ አውቀናል። ጥያቄው ለእናንተ ነው። እውነታው ግን የትኛው ይሻላል የሚል የጥቁርና ነጭ ምርጫ ሳይሆን የሁለቱንም መልካም ጎን አይቶ እንደ አስፈላጊነቱ መጠቀም የመፍትሄው አካል ይመስላል። እስኪ እናንተ ምን ትላላችሁ? በብዛት የምትጠቀሙት የትኛውን ነው? የጥርስ ሳሙና ወይስ መፋቂያ? ኮሜንት ላይ አጋሩኝ።
ቻናሌም ሰብስክራይብ ማድረግ እንዳትረሱ። በመጨረሻም በኦሮሚያ ክልል ምዕራብ ሸዋ ዞን ወልመራ ወረዳ ችሎት ውስጥ አንዲት ዳኛንና የቀድሞ ባለቤቱን በመግደል የተከሰሰው ግለሰብ ራሱን ማጥፋቱን ነው የተሰማው። በጣም አሳዛኝ ነገር ነው። ታሪኩ ከመጀመሪያው ባጭሩ ሰምተነው እንመለስ። የኦሮሚያ ጠቅላይ ፍርድ ቤት በምዕራብ ሸዋ ዞን ወልመራ ወረዳ ግንቦት 27 ቀን 2018 ዓ.ም ከደረሰው አሳዛኝ የዳኛ ወርቄ ፈከኒሳና የባለቤታቸው ሕይወት ማለፉ ጋር በተያያዘ በቁጥጥር ስር ውሎ የነበረው ተጠርጣሪ አቅነው በቀለ ሕይወቱ ማለፉ በዚህ ሰዓት ተረጋግጧል። ግለሰቡ በወቅቱ በደረሰበት የአካል ጉዳት ምክንያት ታዲያ በቅዱስ ጳውሎስ ሆስፒታል በሕክምና ላይ የቆየ ሲሆን ከድርጊቱ ጋር በተያያዘ ፖሊስ አስፈላጊውን የምርመራ ሂደት እያካሄደ የነበር መሆኑም ታውቋል። ታዲያ ተጠርጣሪው ሕክምናውን ጨርሶ ዛሬ ከሆስፒታል ሊወጣ ዝግጅት እየተደረገ በነበረበት ወቅት ከህንፃው 3ኛ ፎቅ የሕክምና ክፍል መስኮት ራሱን በመወርወር ሕይወቱ ሊያልፍ እንደቻለ ከሁለታ ከተማ ፖሊስ መምሪያ በተገኘው መረጃ ማረጋገጥም ችለናል። ውድ ተመልካቾቼ ለዛሬ የነበሩን ወቅታዊ ጉዳዮች እነዚህ ነበሩ። ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ደህና ሆኑ።